ይሄ ወር በሉት ሳያልቅ ለኔ የታምራት ወር ነው። ይሄ ወር የሐምሌ ይሄ ወር ለአንዳንዶቹ የታምራት ወር ነው። ርዕሱ እንደዚህ ይላል። ታምራት ምንድን ነው? በደንብ ያዙኝ። ታምራት ምንድን ነው? ክብር ለጌታ ይሁን። ይሄ ወር የታምራት ወር ነው ስንል በእግዚአብሔር ፊት እግዚአብሔር ዛሬ ሊናገር የወደደው ሊያስተምር የወደደው ይዤላችሁ የመጣሁት ይሄ ወር ሳያልቅ የታምራት ወር ነው። አንዳንድ ሰው ከታምራቱ ጋር የሚገናኝበት እግዚአብሔር አምላክ ከተናገረው ኪዳን ጋር የሚገናኝበት እግዚአብሔር ካወራው ከነገር ጋር የሚገናኝበት። ክብር ለጌታ ይሁን። ይሄ ወር የምን አልኩት? የታምራት ወር። ርዕሱ እንደዚህ ይላል፣ ጻፉት። ታምራት ምንድን ነው? ታምራት ስንል በደንብ ስሙ። ታምራት ስንል በእግዚአብሔር ፊት ታምራት ብለን አሁን ለመናገር የጻፋችሁ ታምራት ስንል ከጊዜ በደንብ ስሙ፣ ከጊዜ በላይ ከተፈጥሮ ከሁኔታ በላይ የሚሆን ምንድን ነው? ክስተት ነው። ከጊዜ ከተፈጥሮ ከሰው አይምሮ ከሰው ሁኔታ በላይ የሚከሰት ምንድን ነው? ክስተት ነው። ከሰው አቅም በላይ ነው ታምር። ልብ በሉ፣ ወደ ቃሉ ሊመጣ ነው። ከሰው ሁኔታ በላይ ነው ታምር ብለን ስናውጅ አንቺ ማስራት የምትችይው ሳይሆን የማትችይው ሰርቶ የሚያሳይ እግዚአብሔር ጣት ነው። ታምራት ብለን ስንጸልይ፣ ታምራት ብለን ስናውጅ አንተ እግዚአብሔር አምላክ ማስራት የሚፈልገው አንተ ማስራት የምትችለውን አይሰራልህም። እኛ ማስራት የማንችለውን ሰርቶ ሊያሳይ በሕይወት ላይ ይገለጣል። አንደኛ ታምራት የእግዚአብሔር ኃይል፣ ስልጣኑን፣ ፈቃዱን፣ አቅሙን የሚያሳይ ነው። እኔን ሊያስደንቅ እግዚአብሔር ታምር ላይ አያደርግ። እኔን ዋ ለማስባል አያደርግ። እግዚአብሔር አቅሙንና ችሎታን የሚያሳይበት ምንድን ነው? አቅም ነው። እስኪ አቅም ነው በሉት። ችሎታ ነው። ሰው በራሱ ሙታንን ሊያስነሳ ይችላል? አይችልም። እንዳንቺ ስጋ ለባሽ ነው፣ እንዳንተ ስጋ ለባሽ ነው። አይችልም። እግዚአብሔር